አንዲት ታዳጊ ወደ መድረክ አሁን እንጋብዛለን። በእናንተ ሞቅ ያለ ጭብጨባ ታጅባ ወደ መድረክ የምትመጣው አጃኢባ ያሲን ትባላለች። አጃኢባ ገና ከእናቷ ማህፀን ስትወጣ ጀምሮ ሁለት እጆች አልነበሯትም። ነፍስ ስታውቅ ግን እጆች የሚያከናውኑትን ነገሮች በሙሉ በእግሯ እየሰራች ታከናውናለች። በዚህም በጣም ደስተኛ ነች። ይሄን ያለውን ተግባር በሙሉ እዚህ ታከናውንላለች። ከኤደን ጋርም ቆይታ ታደርጋለች። ወደ መድረክ ያዘጋጀናቸውን እቃዎች በሙሉ እንድታመጡልን እንጠይቃለን። ስሟ ለየት ይላል። አጃኢባ ምን ማለት እንደሆነ እስቲ ትንገረን። ይገርማል ወይም ደግሞ በጣም አስደናቂ የሆነ ነገር ነው። ገና በ12 ዓመቷ እያስደነቀችን ያለችው ገና ደግሞ ብዙ ታስደንቀናለች። መጀመሪያ አጃኢባ ምንድነው በእግርሽ የምታከናውኘው? እመቤት ሁሉን ነገር እጅ የሚሰራውን ሁሉ በእግሯ ትሰራለች ብላለች። ምንድነው? በእግሬ ሁሉን ነገር መስራት እችላለሁ። ለምሳሌ ሽንኩርት ከትፋለሁ፣ ምግብ ራሴ እበላለሁ፣ እጽፋለሁ። ብዙ ናቸው ግን ያው ሁሉንም በደንብ እንትን ማንም ሰው በእጁ የሚሰራውን እሷ በእግሯ ታከናውነዋለች። አሁን ያለቻቸውን በተግባር እንያቸውና ከዛ ጥቂት ቆይታ እናደርጋለን። አሁን ለአጃኢባ የሚያስፈልጋት ሞራል ብቻ ነው። አንድ ወጥ የሚሰራ ሽንኩርት ከትፋለች። ሌላ ምግብም የምትመገበው በእግሯ እንደሆነ ገልጻልናለች። እሱን ደግሞ እናያለን። لا إله إلا الله محمد رسول الله لا إله إلا الله محمد رسول الله عليه الصلاة والسلام ትምህርት ቤትም ትማራለች። የ12 ዓመት ልጅ ነች። 6ኛ ክፍል ነች። በትምህርቷ ሁሉ ጊዜ ከአንደኛ እስከ 6ኛ ባለው ደረጃ ነው የምትወጣው። የክፍሉ ጎበዝ ተማሪም ነች ማለት ነው። ስትጽፍ ደግሞ ያለውን እናያለን። ላስተካክል ስል ራሴ ያስተካክላሉ አለች። በራስ መተማመን ይሏል ይሄ ነው። محمد رسول الله عليه صلاة الله عليه صلاة الله لا إله إلا الله محمد رسول الله عليه صلاة الله عليه صلاة الله እንኳን አደረሳችሁ ብላ ጽፋለች። መጀመሪያ ቀደም ሲል እንደገለጽ ነው ከስትወለጅ ጀምሮ ነው ሁለት እጅሽ ያልነበረው። ቤተሰቦችሽ ይሄንን እውነት እንዴት ነበር የተቀበሉት? እስኪ ከሱን ጀምር። መጀመሪያ ስወለድ ጊዜ አባቴ እዚህ አዲስ አበባ ነበረ እና እናቴ ገጠር ነበረች። የተወለድኩ ጊዜ ደግሞ ሐኪም ቤት አይደለም የተወለድኩት፣ ቤት ውስጥ ነበረ። ከዛን የአያቴ ጓደኛ ነበረ ያዋለዱኝ። እንደተወለድኩኝ በፎጣ ሲጠቀልሉኝ ሁለት ልጆች የሉም እና እነሱ ደነገጡ። እናቴ ካይ ደግሞ በድንጋጤ ትሞታለች ብለው እነሱ የሚሄዱበት ስለነበረ ለአያቴ ለአባቴ ያጎት ሚስት ሰጥተዋቸው ሄዱ። ከዛን እናቴ ልጄን አምጣጡ ስላጥፍስትል እንዳደነግጥ ብለው መጀመሪያ ቀስ ብለው ነበር ነገሯት እንጂ መጀመሪያ እንደተወለድኩ ቢሰጣት ኖሮ ትደነግጥ ነበር። እዚህ ስልጤ ዞን የተወለድሽው አካባቢው ምን ይባላል? ሌራ ወረዳ ደማላ ደበይ ቢራ ቀበሌ። ስንተኛ ልጅ ነሽ? ለቤተሰቦች ለእናት ለአባትሽ? 3ኛ። አሁን አንቺ ሁሉንም ስራ በእግርሽ ታከናውኛለሽ። ይሄንን ስራ በትክክል የለመድሽበትን ጊዜ ታስታውሻለሽ? እሱን አላስታውስም። መጻፍ ግን 8 ዓመት ሆኛ አንደኛ ክፍል ስማር ክፍል ውስጥ ቶሎ ኖት ይጽፋል መምህር። ፈተናም ጊዜ ደግሞ ያው ሰዓት አለ።
ያኔ ዘግይተሽ ታውቂያለሽ? ዘግይቼ አላውቅም። እንደውም ቶሎ ጨርሼ የምሰጠው። ፈጣን ጸሐፊ ናት፣ ጎበዝ ተማሪም ናት ብያለሁ። እስቲ ስለ ትምህርትሽ ንገሪ። ትምህርት መጀመሪያ ጊዜ ትምህርት ቤት ስገባ መቅደላ መጀመሪያ ደረጃ ትምህርት ቤት እምቢ ብለው የነበረ ከዛም በኋላ እንዴት ትጽፋለች በቃል ብቻ ደግሞ አችልም ሲሉ ብቻ አባቴ ስለሚተማመንብኝ መጀመሪያ አስገቧትና እንዴት እንደምትጽፍ ታሳያቸዋለች አለ። ከዛም በኋላ ከገባ በኋላ ጎበዝ ተማሪ። አሁን አንቺ እጆችሽ ስለሌሉ ጎደለኝ የምትዩ ነገር አለ? የለም ብቻ አልሐምዱሊላህ ለአላህ መስገን። ወደፊት ትምህርትሽን ትጨርሻለሽ። ትምህርትሽን ከጨረስሽ በኋላስ ምን የመሆን አላማ አለሽ? ፓይለት አብራሪ። በነገራችን ላይ ልክ እንደ አጃኢባ ትዝ ይላችሁ ከሆነ በቅርቡ አሜሪካ የመጣች የአሜሪካን አቪዬሽን ፍቃድ የሰጣት አብራሪት ነበረች። ልክ እንደ አጃኢባ እጅ አልነበራትም። እዚህ ሀገራችን መጥታም አውሮፕላን አብረራለች። ስለዚህ በእርግጠኝነት አጃኢባም የዛሬ ስንት ዓመት ብለን እንገምት ከ10 ምናምን ዓመት በኋላ አውሮፕላን ስታበር እንደገና እንግዳችን እናረጋታለን። በዚህ በትውልድ ቦታዋ አጃኢባን አንድ ስጦታ ለመስጠት ጋራድ ኃላፊነቱ የተወሰነ ማህበር አንድ ስጦታ አዘጋጅተውላታል። ስጦታው የጋራድ 21 ኢንች ቴሌቪዥን ነው። በዚህ ቴሌቪዥን በዓለም አቀፍ ደረጃ የሚተላለፉ ዶክመንተሪዎችን እያየች በተለይ ስለ አብራሪነት አብራሪ ሆና እንደምናገኛት እምነታችን ነው። ሀያ 21 ኢንች ቴሌቪዥን ነው። ጋራድን እናመሰግናለን። አሁን የደረሰን ደግሞ መልእክት ምንድነው? ሀጂ ሙስጠፋ 20 ሺህ ብር ሰጥቻታለሁ። ሀጂ ሙስጠፋንም ከልብ እናመሰግናለን። ሀጂ አብዱላዲ 10 ሺህ ብር። አጃኢባ ሌላ የምትሰሪው የተለየ ፍላጎት ወይም ዝንባሌ ያለሽ?